አሁን መጨረሻ ላይ እንደዚህ በዚህ ኮቦስ ይበላል ማለት ነውና እንዲህ በሚያምር ሁኔታ በጣም ያምራል፣ በጣም ይጣፍጣል። በእንደዚህ ሁኔታ ይበላል ማለት ነው። በየትኛውም በዚህም ኮቦስ በሌላም በዳቦም ይቻላል እና ሞክሩት፣ ብሉልኝ። አመሰግናለሁ። ቻው፣ ደህና ሁኑልኝ። ወዳችኋለሁ። ላይክ ሼር አትርሱ፣ ኮሜንት። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አላችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ዛሬ እንግዲህ ስራችን ድንች ነው። ድንች ኢትዮጵያ እንደሚቆራረጥ በስሱ ቆርጠን ነው የምንሰራው ማለት ነው። አዲስ የሆናችሁ ደግሞ ቤተሰቦቼ፣ ውድ ቤተሰቦቼ ቤተሰብ እንደሆን በአክብሮት እጠይቃለሁ። ነባር ቤተሰቦቼ ደግሞ ላይክ ሼር ለምታደርጉልኝ፣ ኮሜንት ለምታደርጉልኝ እጅግ በጣም አመሰግናለሁ። ክበሩልኝ። አሁን እንደ ኢትዮጵያ ቺፕስ እንደሚሰራ እንደሱ ከታትፌ መጣው ማለት ነው ወደ ስራዬ። በነገራችን ላይ እንደዚህ ቆራርጬ መጥቻለሁ። በእንትን ስል ያው በእጄ ስለሆነ እንትን ምለው መቀርጸው ማስቀመጫ ስላልሆነ እንዳልኳችሁ ማስቀመጫው ሳረገው ወደ ብርሃን ስለሚሆን የባሰ ይጨልማል፣ ከዚህ የባሰ ማለት ነውና እንደዚህ ከታትፌ መጥቻለሁ። አሁን ውሃው እንዲደርቅ ስንጠብሰው ውሃው እንትን እንዳይለ ያው ለራሳችን ማለት ነው እንዳይረጭብን እንደዚህ አርጌ በንጹህ እቃ ላይ እንትን ጨርቅ አስኬ በሶፍት የተወሰነ አድርጌዋለሁ ማለት ነው እንዳይረጭብን ስንጠብስ። አሁን ወደ መጥበሱ እንሄዳለን። አሁን እንትን እናደርጋለን። ትርድና ትንሽዬ ጨው አድርጌያለሁ እናሸዋለን ማለት ነው። ልቅልቅ እናደርገዋለን በደንብ እንደዚህ አደባልቀዋለሁ። አሁን ወደ መጥበስ እንሄዳለን። ዘይቴን ጥጃለሁ ማለት ነው። ዘይቴን ኃይል ስታው ይጋል። አሁን ዘይቱን እንግዲህ እንሞክራለን። አዎ በቂ ነው። ውሃ ስለሌለው ብዙ ስልካችንን ላይ አይፈናጠቅም፣ እንደገና አይጣበቅብንም ማለት ነው። ውሃ ግን ካለው ስልካችን ላይ ነው የሚፈናጠቀው። ለዛ ብዬ ነው እንግዲህ እርድ አድርጌያቸዋለሁ፣ ሳይቻለሁ። እንደዚህ እያደረግን እንጠብሳለን። አሁን እንደዚህ እያገላበጥን እንጠብሳለን ማለት ነው። በጣም መቅላት የለበትም። የተወሰነ ሲቀላ እናወጣዋለን ማለት ነው። አሁን እነዚህ ማውጣት ይችላሉ በኋላ ስለሚሰሩ ማለት ነው። ስስና ወፍራም የሆነብኛል ስቆራረጠው እና በጣም ቀላል ነው የሆነ ለመስራት። አሁን ይሄንን እየበቃ ነው ማለት ነው። እናወጣዋለን። በጣም እንዳይቀላ በእንደዚህ መልኩ አውጥተን እንጠቀማለን ማለት ነው።
እንግዲህ ይኸውላችሁ አስቸገረኝ እና ሌላ ደግሞ እንከታለን ማለት ነው። እንዳልኳችሁ ከደረቀ አይፈናጠቅም። ውሃ ሲኖረው ነው የሚፈናጠቀው። የሚበዛብኝ ይመስለኛል። ይቅርታ። እንደዚህ እያልን እንጨርሳለን። እሺ አሁን ዘይቱን ተንበልያለሁ። ትንሽ አድርጌያለሁ ዘይት። ከዛ አሁን የምናደርገው ድንቹ ነው ማለት ነው። ትንሽ ያረኩት በፊትም ስላለ የጠበስንበት እና ቃሪያ አለው። ጨው አሪፍ ጨው እናደርጋለን። እንደዚህ አሁን ቃሪያ አድርጌያለሁ ብያቸዋለሁኝ። ያው እኔ እንትን እንዳይል ፈልጌ ነው፣ በጣም እንዳያቃጥል ፈልጌ ነው። በጾም ጊዜ ይሁን እና ትንሽዬ ነጭ ሽንኩርት አድርጌያለሁ ጣዕም እንዲሰጠው። ሌላ ምንም እናደርገው ነገር የለም። ቅመም እናንተ ዘይቱን መቀነስ ትችላላችሁ። እኔ ጋር ትንሽ በዛ ብሏል፣ ችግር የለውም። ያው ስለተጠበሰ በዘይት አነሳዋለሁ ማለት ነው በኋላ ላይ። አዎ ሽታው ራሱ በጣም ደስ የሚለው። የቃሪያው ሽታና የነጭ ሽንኩርቱ ከድንቹ ጋር በጣም ምርጥ ነው። ሰርታችሁ እንድትበሉ ውዶችዬ። የእውነት ቀላል ነው። በክብ መቁረጥ ነው በስሱ። በጣም ስስም ሳይሆን በጣም ወፍራምም ሳይሆን መካከለኛ አድርጋችሁ ሳሳ ይበል፣ ግን ወፈር እንዳይል ትንሽ ሳሳ ይበል። ስትጠብሱት ቶሎ እንትን እንዲላል። ቅድም በደንብ አንጠብሰው የሚያልኳችሁ እዚህ ጋር ስለምንጠብሰው ብዬ ነው ልጆችዬ። የሆነ ሽታው ራሱ በስመ አብ በጣም ነው ምርጥ። እንዴት እንደሚጥም ደግሞ በጣም ይጣፍጣል። የእውነት ቅመሱት ሰርታችሁ። ቀላል ነው፣ መጥበስና ማቁረጡ ነው። አሁን ደግሞ የድንብላል ቅጠል እናደርግበታለን። የድንብላል ቅጠል ግድን የድንብላል ቅጠል ማለት ነው። ምክንያቱም እሱም ጣዕም ይሰጠዋል የበለጠ።
ያምራልም ጣዕም ይሰጠዋል። ስሜል ነው። የእውነት ሞክሩት፣ በጣም ይጣፍጣል። በጣም የምር አሁን መጨረሻ ላይ እንደዚህ በዚህ ኮቦስ ይበላል ማለት ነው። እና እንዲህ በሚያምር ሁኔታ በጣም ያምራል፣ በጣም ይጣፍጣል። በእንደዚህ ሁኔታ ይበላል ማለት ነው። በየትኛውም በዚህም ኮቦስ በሌላም በዳቦም ይቻላል እና ሞክሩት፣ ብሉልኝ። አመሰግናለሁ። ቻው፣ ደህና ሁኑልኝ። ወዳችኋለሁ። ላይክ ሼር አትርሱ፣ ኮሜንት